ይሄ ግድያ በዚህ የሚቀጥል ከሆነ ቶታሊ ከአርሲ ምድር ላይ የኦርቶዶክስ እምነት ተከታይ ሁሉ ጥርግ ብሎ እንዲወጣ ይፈልጋል። ገና እናርዳችኋለን፣ እንጨፈጭፋችኋለን፣ እየገደላችሁ አልኩ ነገር ጉቡ መልባል። በዋነኛነት አንዱን በመግደል እርስ በርስ እንድንጫረስ የሃይማኖት ጦርነት ለማስነሳት በቅርቡ በተለያዩ ቦታዎች ላይ እንዲህ አይነት ድርጊቶችን ለመፈጸም ስላቀደ ሁላችሁም ወጣቶች ልንነቃ ይገባል። መምህር እስር ቤት ገባል። ምን ስላለ ሰማው። ዛሬ የገደሉትን እንደሚገደሉ ሆነው የሚመጡበት ጊዜ ሰዎች ይመጣሉ። ታያላችሁም ጭምር እግዚአብሔር ያደረገው። ኦርቶዶክሳውያን ምዕመናን ላይ የሚደረገው መሳደድና መገደል ሳይበቃ ቤተክርስቲያኒቷን ተቆርቋሪና አገልጋዮች እያሳደዱና እያደኑ ማሰር ሐቁ አሳሪው ከገዳዩ ያራቀ መሆኑ ነው። በአርሲ ስለተገደሉ ምዕመናን ድምጽ ለመሆኑ። ሰላም ውድና የተከበራችሁ ቤተሰቦቼ፣ ዛሬ በአዲስ መረጃና በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ በጣም ብዙ የምንመለከታቸው ነገሮች አሉ። አንድ ያስደነገጠኝ አንድ ቪዲዮ አለ። እሱን አብረን የምንመለከት ይሆናል። አሁን ግን ቀጥታ ወደ ቪዲዮ የምናልፍ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰኔ 4 2018 በዛሬው ዕለት እንግዲህ አንድ መልእክት ነው ወደ እናንተ ማድረስ የፈለኩት። በመላው ኢትዮጵያ በመላው አማራ የምትገኙ ሙስሊም ሆነ ክርስቲያኖች እንግዲህ አሁን ላይ በቅርብ ጊዜ የአርሲ ላይ የተፈጸመውን ድርጊት አይተናል። ስለዚህ በተለያዩ ቦታዎች ላይ አሁን ደግሞ ሙስሊሞችን በመግደል ክርስቲያኖች ገደሏቸው በማለት ኃይለኛ የሆነ የጥፋት ድርጊት ስለታቀደ ሁሉም ወጣት ሙስሊሙ ክርስቲያኑን መጠበቅ አለበት፣ ክርስቲያኑ ሙስሊሙን መጠበቅ መቻል አለበት። ስለዚህ የተሸነፈው የአብይ አህመድ ስርዓትና አገዛዝ አሁን ላይ ያደረገ ያለው ምንድነው? በዋነኛነት አንዱን በመግደል እርስ በርስ እንድንጫረስ የሃይማኖት ጦርነት ለማስነሳት በቅርቡ በተለያዩ ቦታዎች ላይ እንዲህ አይነት ድርጊቶችን ለመፈጸም ስላቀደ ሁላችሁም ወጣቶች ልንነቃ ይገባል። ካለንበት ልንባንን ይገባል። ይበቃል ልንል ይገባል። እየተገደልን ያለነው በአማራነታችን ስለሆነ ሁሉም ሰው ይሄንን የሆነ ቦታ ላይ ችግር ከተፈጠረ ዋናው እቅዱን የፈጸመው አብይ አህመድ ስለሆነ መጠበቅ መቻል አለባችሁ። ያን ሰው ለህዝብ ወንጀለኛውን ለህዝብ ማጋለጥ መጠቆም መቻል አለባችሁና ሁሉም ወጣት ነቅቶ መጠበቅ መቻል አለበትና አደራ ለማለት ያክል ነው። ሼር ኮፒ ሊንክ በማድረግ ለሁሉም አድርሱልኝ። አመሰግናለሁ። አንድ ሙስሊም ወንድማችን የተናገረውን ሐሳብ እንደሰማችሁት ነው። በጣም ትልቅ ነገር ነው የተናገረው። ይህ ነገር በደንብ የሚታሰብበት ነገር ነው። ነገም ከነገ ወዲያ የሚፈጠረው ነገር ስለማይታወቅ መጠንቀቅ ግዴታና ግዴታ የሆነበት ጊዜ ላይ ነው የደረስነው። ስለዚህ ሁላችሁም መጠንቀቅ እንዳለባችሁ በዚህ ቪዲዮ መማር አለባችሁ። ወደሚቀጥለው ቪዲዮ እናልፋለን። ክርስቲያኖች ለምንድን ነው የሚገደሉት? ሲቀጥል ደግሞ ቤተክርስቲያን ለምንድን ነው ባቀናቸው ሀገር እንደዚህ የምትሰደደው? የምዕመናንስ ቁጥር የሞታቸው ስንት ሲደርስ ነው ይህ ግፍና ይህ እልቂት የሚያበቃው የሚለውን ለመጠየቅ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ተማሪዎች በጠቅላይ ቤተ ክህነት ተገኝተዋል። እናንተ ማጽራረ ቤተክርስቲያንን እንዲያስታግስልን እንደገና ቅድስት ቤተክርስቲያንን እንዲጠብቅልን ጸልዩ፣ ከጎናችን ሆኖ እኛም ወደ ጠቅላይ ቤተ ክህነት ገብተን ጥያቄያችንን እናቀርባለን። ለአርሲ ምዕመናንም ድምጽ እንሆናለን። ከዚህ ላይ ባለፈው በተለያዩ አካባቢዎች ላይ ቤተክርስቲያን ስደት ገጥማት ሲቃጠል፣ ቤተክርስቲያን አባቶች ሲገደሉ አገር አቀፍ የሆነ እንትን ጥቁር ልብስ አልብሰው ቤተክርስቲያንም ጥቁር ከል አልብሰው ያሳዩ ተቃውሞ እዚህ ልደታ እንኳን ትዝ ይላል። ጧፍ አብርተው ምሽት ላይ መንግስትን ያስደነገጠ ነበር። የ4 ኪሎን መንግስት ከወንበሩ ያነቃነቀና በፍጥነት ያ ሰላማዊ ሰልፍ እንዳይደረግ የተሯሯጠበት ዘመን ነበር። ይሄን ማድረግ የሚያስችል እኮ አቅም አላት ኢትዮጵያ ኦርቶዶክስ። ያን ማድረግ ታዲያ ለምን አሁን አልፈለገችም? ይሄን ሁሉ ሰዎች እየተገደሉ ምዕመናን እየተገደሉ እሱ ነው እኮ የሚገርመኝ። አሁን እኔም ጥያቄ ነው፣ ልክ ያንተ ጥያቄ ምንድነው የሆኑትና አቡነ ማትያስ ምንድነው እነኚህ ቆብ የደፉ በጣም ለምድር ሰማይ የከበዱ አባቶች ይሄንን ለማድረግ ምንድነው ምዕመኑ እምቢ ሞት ይብቃን መገደል ይብቃን ብሎ እንዳይነሳ ምንድነው ችግራቸው? ይሄ እኮ የሐዘን ቀን መታወጅ እኮ አለበት ቤተክርስቲያን ኖ ብሎ እኮ ምዕመኑ እኮ መንግስትን ሊያፋጣ ይገባል እኮ በሰላማዊ ትግል ልክ አይደለም ተብሎ። እኔ የምልህ የሚከፍሉት መስዋዕትነት ምንድን ነው? እሱ ንገረኝ እስቲ። እኔ አንዳንድ ጊዜ እኮ መስዋዕት የምትሆነው በእግዚአብሔር ቤቱም እነ ቃየል ምናምን መስዋዕት የሆኑት የሆነ እንትን አለው የእግዚአብሔርም ቃል አለበት። ለምንድን ነው እነኚህ መስዋዕት የሆኑት? የክርስቶስ ደቀ መዛሙርት እኮ ሐዋርያቱ ተዘግዝቀው የሰቀሉት እነ ጴጥሮስ ምናምን እነ ዮሐንስ ሮማ አደባባይ ላይ እንትናቸው ሬሳቸው የተጎተተ የሞቱት እኮ ምክንያት ስላላቸው ነው። ለወንጌል ነው የሞቱት። ለምንድን ነው የሞቱት እነኚህ? ያውም በዚህ በ21ኛው ክፍለ ዘመን በ22ኛው ክፍለ ዘመን የሃይማኖት ነፃነት ባለበት ምድር ላይ የፈለግከውን ማምለክ በምትችልበት
ሜዳ ላይ ቆመ እንደፈለክ ጮኸ የራስን እምነት የምሰብክበት ዘመን ላይ እንዴት አድርገህ ነው አንተ ሰዎች በራሳቸው አጥቢያ በራሳቸው አካባቢ የሚያመልኩትን አምልኮ ስርዓት ተቃውሞ በዚህ ደረጃ የምትፈጃቸው የአምልኮ መቅደሳቸውን የምታቃጥለው የምታወዱ? ይሄንን እምቢ የሚል ኖ ይሄ ይበቃናል ሞት የሚል ምዕመን እኮ አለ። ለምንድን ነው ይሄን ማስተባበር ያልቻሉት? ይሄ እኮ ፖለቲካ አይደለም። ይሄ ፖለቲካ እኮ አይደለም፣ የእምነት ጉዳይ ነው። እነኚህ ስማ ትላንትና አይተሃል አይደለም? ጽላቱን ነው ይዘሸሹት ሰዎች ቤታቸው የተቃጠለ ንብረት አየህ። ለእምነቱ ምን ያክል ቀናኢ እንደሆነ ያ ህዝብ ለእምነቱ ቀናኢ ስለሆነ ጽላቱን ይዞት ከአካባቢው ወጣ ህዝቡ ተነቅሎ። እኔ ያንን ቪዲዮ ሳየው ሪሊ የዳዊት ታቦት ከኢየሩሳሌም ከተማ ወጥቶ የሚሄድባቸውን የእንትን ጉዘቶች ነው ያየሁት መጽሐፍ ቅዱስ ውስጥ ያለውንና አየህ ጽላቱን ይዘው ሲጓዙ ስታይ ከራሳቸው ንብረትና ህይወት ይልቅ ለእግዚአብሔር ቤት ያላቸውን ስሜት ገልጸዋል። ምንም ይሁን እምነቱ ልክ አይደለም ብለህ ልትጠላው ትችላለህ። እኔ ልክ ነኝ ያለውን ግን አክብርለታል። ልክ እኮ ነው፣ ለራሱ ልክ ነው። ያንዳንዱ እምነት ይሄ የራሱ ልክ ነው። ያንተ ልክ አይደለም የኔ ነው ልክ ግን አይሰራም በፍጹም። ይሄ ነው አሁን እኛ ሀገር ላይ ተቸገርነው ክርስትና ላይ ቶታሊ ውሰዳቸው። እኛ ሀገር ላይ በመላው ዓለም ያለውን ክርስትና አንድ አይነት መጽሐፍ ቅዱስ ነው ያዙት። የቀኖና ጉዳይ ነው፣ የዶግማ ጉዳይ ነው፣ ይለያቸው የስርዓት ጉዳይ። ይሄ እኮ ፕሮቴስታንት ውስጥም ልዩነት አለ፣ ኦርቶዶክስ ውስጥም እኮ ልዩነት አለ። አቻችለን ነው ግን መሄድ ያለብን ነው። ከዚህ ውጭ ግን ኖ የኔ ነው ልክ ያንተ አይደለም ብለህ በዚህ ደረጃ ልታወድማ አትነሳም። ከዚህ አንጻር ቤተክርስቲያን እንዲህ አይነት ጠብሰቅ ያለ መንግስትም የህዝቡን ደህንነትና ቤተክርስቲያን ደህንነት የምእመኑን ደህንነት በሚጠብቅ ደረጃ ልታስጨንቀው ይገባል። ይሄን ደግሞ ማስጨነቅ የሚችል ምእመን አላት። በእውነት ነው እንግዲህ በቁጥርም ቢሆን በማንኛውም እንትን ማስጨነቅ የሚችል ህዝብ አላት። አይተዋል ደግሞ ይህን አሳይተዋልም ከዚህ ቀደም እያንዳንዱን ቤተክርስቲያን በመላው ሀገሪቱ ጥቁር የሀዘን ጨርቅ አልብሰው ህዝቡም ለብሶ ያንን አይተናል። ግን ይሄንን አድርጎ ማስጨነቅ ይሄ ምንም ሰላማዊ ነው። ጠመንጃ ያነሳም አካል የለም። ከዚህ አንጻር ይሄ ግድያ በዚህ የሚቀጥል ከሆነ ቶታሊ ከአርሲ ምድር ላይ የኦርቶዶክስ እምነት ተከታይ ሁሉ ጥርግ ብሎ እንዲወጣ ይፈልጋል። እሱን ስትነካ ደግሞ የእኛ ሀገር እምነት ከማንነትም ጋር የተያዘ ስለሆነ ስለሚያያዝ ብዙ ጊዜ ከፖለቲካ ጋር እንትን ይባላል እንጂ ከማንነት ጋር ተያዘውም እኮ እዛ ኦርቶዶክስ የሆኑ ኦሮሞዎችም እኮ አርሲ ውስጥ ይገደላሉ። እኛ ነው የፈለግነውን ነገር እናደርጋለን እንገላለን ስላለ እኔ ወሃቢያን ከነጭራሹ አልቀበለውም። ባገኘውም አንፋታም። ማን ነው ይሄንን ያለው? እሱ መግደል እንደሚችለው እኔም እገድለዋለሁ። አይደለም ማን ነው ይሄን ያለው? ወንድሜ አንተ ያልከው እኮ ትክክል ነው። ማንም ሰው ጥቃት ሲፈጸምበት እኔ እንድትለይልኝ ሙስሊም ከሆንክ እሱ እንደዚህ አሁን የከፈተውን ከፈለክ ማለት አሁን ሪከርድ አለ። አሁን እንደዚህ ተረጋግቶ እንደሚያወሩ አይደለም። እኔ ወላሂ ነኝ ቤተክርስቲያንን ኦርቶዶክስን ጭርግድግድግድ አድርጎ አፉን ሲከፍት ነበር። አሁን ማለት ደረቱን ነፍቶ እሱ ወሎ ምድር ላይ አማራ ሆኖ የሚኖር ከሆነ እናያለን። ሳውዲ አረቢያ ቁጭ ብሎ ማለት ነው። አሁን እንድትለይልኝ ፈልገው እንደዚህ አይነት ሙስሊም አለ ወይ ገብቷል። እኔ ከሙስሊም ጋር ወሬ ስለማቅ አንተ እሱን አፕሪሼት ታደርገዋለህ። በዚህ አፉ ሙስሊሙ ተደብቆ የፈለገውን የፖለቲካ እንትን እያራመደ ምን እንኳን ምን የሚያስፈጽመው ምን እንደሆነ መረሻው ምን እንደሆነ መጎዳቱን አለመጎዳቱን የማያውቅ ሰውዬ ነው እንግዲህ እንደዚህ መቶ አፉን የከፈተው። አሁን ስለዚህ እኔ አሁን አንተን ያስገባውበት ምክንያት አፕሪሼት ታደርገዋለህ አታደርገውም? እንደዚህ አይነት ሙስሊም አለ። አሁን ሁለታችንን እናውራ ናትዬ፣ እኔና ሐስቡላህ እንነጋገር። ውጭ ሆኝም ሳዳምጥ ስለነበረ ሙስሊም ነኝ ብሎ አፉን እየከፈተ ስለነበረ ሙስሊም ነው ከፍቶታል። ገብቶኛል፣ ሐሳብ ገብቶኛል። ይኸውልህ ግልጽ ነው። ሐስቡላህ ሚውት አንሳና እኔ እናንተ እንነጋገር። ሌሎቻችሁ ጣልቃ አትግቡ ከቻላችሁ ፕሊስ፣ እንድንግባባ። ሌሎቻችሁ ጣልቃ አትግቡ። ሐስቡላህ ሚውት አንሳና እንነጋገርና አንተ በተረጋጋ መንፈስ አቋምህ ምንድን ነው? የማስተላለፍ ያለከው መልእክት ምንድን ነው? ምንድን ነው የሚለውን ብቻ ግልጽ አድርገህ አስቀምጥልኝ። በቃ ተረጋግተህ እስቲ ምንድን ያስተላለፍኩትማ እኚህ ሰዎች ተሰብስበው እዚህ ጋር ድንገት ዘው ስል ከአሁን በኋላ ኦርቶዶክስ ብር አዋተን መሳሪያ ገዝተን ለኦርቶዶክስ አማኝ እናስታጥቃለን ሲል መታጠቅ ቀርቶ አይደለም የፈለከው ልኩ ኧረ ተው ቆይ አይደለም ገና እናርዳችኋለን እንጨፈጭፋችኋለን እየገደላችሁ ነው አልኩህ ነገርኩህ ቡቡ ምን ልበል ጠረቅ አሁን አትሰግና አይውልህ አሁን ናቲ ሙስሊም ነኝ ማያገባው ማንም አያገባው ሙስሊም ነኝ አንደግፍህም እያላችሁ ገና አሁንም እስልምና ውስጥ ወሃብያ አህባሽ የሚባል ነገር የለም። ሙስሊም ሁሉ ሙስሊም ነው። ስለዚህ ኦርቶዶክስ መታጠቅ ቀርቶ አይደለም ገና ግብር ትከፍያለሽ አልኩህ።
ለመኖርህ ምን ልበልህ? አሁን አንተ እኮ ብዙ ታሪክ ወይ ግብር ትከፍላለህ ወይ ትታረዳለህ። ወይ ግብር ትከፍላለህ። ምን ይጠበስ? ኧረ ቆይማ ቆይ ወንድሜ ሙስሊሞች መጥተው እዚህ ጋር ሙስሊም አንድ ነው። ያጼዎቹን ጊዜ አትመልስም። ያጼዎቹን ጊዜ ያጼዎቹ ጋር አንገት የሚበጥስ ነው ያለው። እንዲህን የሚላጭ ነው ያለው አልኩ። ባብሪት አብይ ኦርቶዶክስ ብቻ ኢትዮጵያ ላይ የሚያስፋፋ አብይን አንገት ላይ ባረከው እናፋፋለን። ሚውት አንገት ላይ ባረከው እንጨት ነው የምናቀጥለው። መሆን የለበትም። አሁን ስለሱ የጠየቀ የለም። አዎ ትክክል። በግራር እንጨት ነው የምልህ። በግራር እንጨት በቀረው በግራር እንጨት እናቃጥላለን። ስለተናገርኩ ነው ማታበጣም። ተረጋጋ። ሐስቡነላ ተረጋጋ። አዎ እንጨት ሐስቡነላ። ቆይ አንዴ ናትዬ ቆይ አንዴ ይኸውልህ እኔ አንድ ነገር ልንገራችሁ። በየትኛውም ቦታ ላይ ሰዎች እሺ ወንድሜ ናትዬ አንዴ ይኸውልህ አንድ ሐስቡላህ መረዳት ያለበት ነገር በየትኛውም ቦታ ህዝቦች በእምነታቸው ወይ በብሔራቸው ተለይተው የሚጠቁ ከሆነ ራሳችንን መከላከል አለብን፣ መዘጋጀት አለብን ማለታቸው ተፈጥሯዊ ነው። የመጀመሪያው መታወቅ ያለበት በቃ ማንኛውም አካል ጥቃት ተለይቶ የሚጠቃ ከሆነ ተፈጥሯዊ ነው። ይሄ መከላከል አንድ መታወቅ ያለበት ነገር ነጥቡ። አሁን ትልቁ ነገር ይሄ ሳይሆን ችግሩ ለምን ተፈጠረ? ለምን ሙስሊም በዚህ ሆነው አርሲ ቦታ ላይ ኦርቶዶክስ ወገኖቻችን ተለይተው ተጠቁ? እርግጥ እኮ አንዳንድ ሪፖርቶችን እኮ እየሰማን ነው። አሁን እሱን በቃ ተለይቶ ተጠቅቷል። ይሄን እንቀበል ጀነራል ትሩዙን። ይሄ ነገር በቋሚነት የሚቆምበትን መንገድ እንፍጠር ነው እያልኩ ያለሁት እኔ። አንዳንድ ወገኖች ስሜታዊ ሆናችሁ የምትናገሩ አሰብ ማድረግ ያለብን ነገር ለምሳሌ ተቃጠለች የተባለችው ቤተክርስቲያን እድሜዋ ስንት ነው ተባለ? ከ100 ዓመት በላይ። አዳምጡ ወገኖቼ፣ 100 ዓመት ማለት ትንሽ አይደለም። ሚኒመም 2 እና 3 ትውልድ ነው። 2 እና 3 ትውልድ የኖረች ቤተክርስቲያን ጥቃት ደረሰባት ማለት ከጥቃቱ በላይ የኖረችው እድሜ ምን ያክል እዛ አካባቢ ላይ ክርስቲያኑ ህብረተሰብ ከሌላው ሙስሊም ማህበረሰብ ጋር እየኖረ ነበር። ይሄን ያህል ዓመት በሰላም በፍቅር ኖሯል። አዲስ ድንገት ሄዶ የተቀላቀለ ነገር አይደለም። ሃርሞናይዝ ሆኖ እየኖረ ያለ ማህበረሰብ ተለይቶ ተነጥሎ ጥቃት ተፈጽሞበታል። ምን ተፈልጎ ነው የሚባለውን ፖለቲካ ነው ልረዳ የምንገባው። ኦሬዲ አሁን ልክ አዲስ ነገር እንደሆነ እውነት ሙሉ የአሩሲ ህዝብ ተነስቶ ቆይ ሐስቡላ ስማኝ አንዴ ይኸውልህ ሙሉ የአሩሲ ህዝብ ተነስቶ ጥቃት ቢፈጽም አሩሲ ላይ የተቃጠለች ቤተክርስቲያን አዳምጠኛ አሩሲ ላይ የተቃጠለች ቤተክርስቲያን የ100 ዓመት ናት ተባለ። ጎንደር ላይ ያለው እኮ የ800 ዓመት መስጂድ ነው ቤተክርስቲያን አሁን እያገለገለ ያለው። ይሄን አታሳውስም? አይቻልም ነው የምላው። ተናገር ይኸውልህ ግልጽ ሲጀመር ውሸት አትዋሹ ባካችሁ። ተናገር መረጃ ሐስቡላ አሁን እኮ ጎንደር እናቋለን። አሁን እዚህ ጋር ቆይ አሁን የጠየቁት ግልጽ ነው። የአክሱም ሙስሊሞች መቀበር ባጡበት አገር ላይ አንተ አሩሲና ወሎ ላይ እንደ ልብ መሄድ አትችልም። ታውን በኋላ ነው የምልህ። የአክሱሙ መልስ ነው የሚፈለገው። እሱ እንባባል ነው የሚፈለገው። ለምን የጥላትን ፍላጎት ታሳካላችሁ? እኔ እያልኩ ያለሁት የሚፈለገው ይሄ ነው። እዚህ ቦታ ላይ ሙስሊም እኮ የተናገርኩት እኮ አይደለም። በሙስሊም ውስጥ ተካቶ ነው ያሁን እየከፈተ ያለው አፉን እየከፈተ ያለው አሩሲ ላይ ያለው እኮ ዋህብያ ነው። ግልጽ ነው የታወቀ ይሁን ያሩሲው የጎንደር መልስ ነው የሞጣ መልስ ነው አልኩህ። ዋህብያን እንገላለን ብለው የመካነ ሰላሙ መልስ ነው። መካነ ሰላም ላይ እናንተ መስጂድ ገብቶ መካነ ሰላም መስጂድ ሲገል ኦርቶዶክስ ወይ ነበር ድጋጋ ሙላ ወይ ነበር። ይኸውልህ ስማ፣ መምህር እስር ቤት ገብቷል። ምን ስላለ ስማው። ዛሬ የገደሉትን እንደሚገደሉ ሆነው የሚመጡበት ጊዜ ሰዎች ይመጣሉ። ታያላችሁም ጭምር እግዚአብሔር ያደርገዋል። ዛሬ ያሳደዷትን ቤተክርስቲያን የሚሰደዱላት ይሆናሉ።
ዛሬ የገደሏቸውን ሰዎች መልሰው የሚገደሉ ሆነው ስለ እግዚአብሔር አንገታቸውን የሚሰጡ ይሆናሉ። ይሄ ቤተክርስቲያናችን ህይወት ላይ የነበረ ነው። እዚህና እዛ ያለነው ሰዎች ምንም የሚለየን ነገር የለም። እዛ ያሉት ክርስቲያኖች እየሞቱ ያሉት፣ እዛ ያሉት ክርስቲያኖች ዋጋ እየከፈሉ ያሉት የሚያስገድል ምክንያት ኖራቸው አይደል። እኛ እዚህ ያለን የምንኖር ሰዎች ደግሞ የሚያስኖር ምንም ጽድቅ ተገኝቶብን አይደል። እነሱን የሚያስገድል ምክንያት እኛን የሚያስኖር ምን ነገር አለ? እንደውም ተገላቢጦሽ ቢሆን ነው እንጂ ዚማ ክፋትን ሊያስነሳብን እኛ ራሳችን ላይ አጸፋው ሊመለስብን የሚችል ብዙ ኃጢአት አለብን፣ ብዙ ክፋት አለብን፣ ብዙ ነውር አለብን። እግዚአብሔር የሚያውቀው ከዛም አልፎ እኛው ራሳችን የምናውቀው ማለት ነው። ቦታ ካለየን በቀር ምን የሚለየን ነገር አለ? በየቦታው የሚሞቱት ወገኖቻችን የሚሞቱት በሩቅ ሰው አይደለም፣ በራሳቸው ሰው ነው። በራሳቸው ሰው ነው የሚገደሉት። ሐቁ እንደዛ ነው። የሚገደሉት ጥፋት ኖሮባቸው አይደለም። የሚገደሉት ክርስቲያን ሆነው ስለተገኙ ነው። ክርስቲያን ስለሆኑ ሌላ ምንም ነገር ስለሆኑ አይደለም። እንዲህ ብለን ለመናገር እንዲህ ብለን ለማውራት እንዲህ ብለንም ጭምር እውነታውን ለመመስከር ስለከበደን ካልሆነ በቀር እውነታው ግን ይህ ነው። ሌላ ካለ እንግዲህ እግዚአብሔርም ያውቃል፣ ጊዜም ጭምር ግልጽ ያደርገዋል። እግዚአብሔር ለዓለሙ ብርሃን እንድንሆን አልጫ ለሆነው ዓለም ጨው እንድንሆን አድርጎ ስላዘዘን ወደድንም ጠላንም ለተቀመጥንባት ዓለም ነፍስ መሆን ስላለብን ለምንኖርባት መሬት ከኛ አልፈን ለሌላውም ጭምር እግዚአብሔርን ማየት እንዲችሉ ምክንያት መሆን ስላለብን ስለዛ ብቻ ተብለን እንታረዳለን። ስለዛ ብቻ ተብለን እንገደላለን። ስለዛ ብቻ ተብለን ዋጋ እንድንከፍል እንደረጋለን። ዛሬም ክፋት የሚሰሩትን ሰዎች ክፋታቸውን እያወቀ እንዳይሰሩት ይናገራል እግዚአብሔር። አልሰማም ካለ አላዳምጥም ካለ አሻፈረኝ ካለ ግን በኋላ ላይ የሚመጣውን ደግሞ በጸጋ መቀበልም ግዴታ አለበት። ዓለም ለሚደርስባት ችግር ዓለም ለሚደርስባት ማጸፋ በሙሉ የምትመልሰው መግለጫ በመስጠት ነው። እኛም ለመድ ነው። ክፋት ሲደርስብን፣ ነውር ሲደርስብን፣ ግፍ ሲፈጸምብን መግለጫ እንሰጣለን። እስራኤላውያን እግዚአብሔርን ቅዱስ ቃሉን የሚያስተምሯቸውን ሰዎች ያሳድዷቸው የነበሩበት ምክንያት ለምንድን ነው ስትሉ፣ አንደኛውና የመጀመሪያው ምክንያት ህዝቡ ከእግዚአብሔር ርቆ ስለነበረ ነው። ተዉት፣ መከራው ቀርቶ መከራ መስማት እንኳን አንፈልግም። እኛ እኮ ቢቻል ብንዘምር፣ ቢቻል ብናጨበጭብ፣ ቢቻል እልል ብንል፣ ቢቻል የደረሰባቸውን ሰዎች ደረሰባቸው ብለን እንዲሁ ዝም ብንል ጥሩ ነበር። እንኳን መከራው ከሩቅ ሆኖ ተሰምቶ ቀርቶ ቅርብ ያለነው ሰዎች እንኳን መስማት አንፈልግም፣ ያንገሸግሸናል፣ ሰለች እንላለን። የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ? የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ? በጣም ከባድ እኮ ነው። በነገራችን ላይ ሌላው ስለ ክርስቶስ መሞት አልደከመውም፣ አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍል አለ፣ አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። በጣም ነው የሚያሳዝነው እኮ እውነት። ለስሙ ደግሞ ሰማዕታትን እንዘክራለን እንላለን። የሰማዕታትን ዜና ቤተክርስቲያን የምትዘክረው ስዕላቸውን ስላ ብቻ አይደለም፣ ገድላቸውን እያነበበች እንዴት እንደኖሩም ጭምር በማሰማት ነው። ስለ ክርስቶስ የሞቱትን ዜና መስማት የከበደው ሰው እንዴት ቆሞ የጊዮርጊስን ገድል ይሰማ? እንዴት ቆሞ የመርቆሬዎስን ገድል ይሰማ? አይችልም በፍጹም። ጊዮርጊስ የሞተለትን መርቆሬዎስ ሕይወቱን የሰጠለትን አምላክ እኮ ነው ዛሬም ድረስም ጭምር ክርስቲያኖች በየቦታው ሕይወታቸውን የሚሰጡለት። አሁን እንኳን በዚህ ሁሉ ውጣ ውረድ ሙሉ እንግዲህ መምህራኖቻችን ሰባኪያነ ወንጌላውያኖቻችን በእስር ቤት እየገቡ ነው። ምናልባትም ደግሞ ነገ ተነገ ወዲያም ቀን የሚጠበቅላቸው ይኖር ይሆናል። ሐቁ አሳሪው ከገዳዩ ያራቀ መሆኑን ነው። ይህ ንግግር የሃያፓ ተወዳዳሪ የሚስጥረ ሥላሴ ታምራት ነው። ኦርቶዶክሳውያን ምዕመን ላይ የሚደረገው መሳደድና መገደል ሳይበቃ ቤተክርስቲያኒቷን ተቆርቋሪና አገልጋዮች እያሳደዱና እያደኑ ማሰር ሐቁ አሳሪው ከገዳዩ ያራቀ መሆኑን ነው። ይህ አወዛጋቢና አነጋጋሪ ንግግር ፌስቡክ ገዛው ከ15 ሰዓታት በፊት ያጋራችሁ ነው። በጣም የሚገርመው ደግሞ አሳሪውም ገዳዩም አለመጠቀሱ ነው። አሳሪውስ ማን ነው? ገዳዩስ ማን ነው? የሚስጥረ ሥላሴ ሐሳብ በእንጥልጥል እንደቀረ ነው። ይህ የሚኖር ሕይወት ነው። ሰላም